በአሳይለም ወይም የጥገኝነት ማመልከቻ እና በዊትሆልዲንግ ኦፍ ሪሙቫል ማመልከቻ ማለትም የመንግስት አካላት አንድ ሰውን ወደ ሀገሩ ከማባረር እንዲታቀቡ የሚሰጠው ውሳኔ መካከል ያለውን ልዩነት ያውቃሉ? ጥገኝነት ወይም አሳይለም ማለት ሰዎች የሚኖሩበት ሀገር ዘራቸው፣ ዜግነታቸው፣ ሃይማኖታቸው እንዲሁም የተለያየ ማህበረሰብ መካከል አካል መሆናቸው ምክንያት በደረሰባቸው ጉዳት እንዲሁም ሊደርስብኛል ብለው በሚፈሩት ምክንያት በመሰደዳቸው ከአሜሪካ መንግስት በቃ ለመጠየቅ የሚያስገቡት ማመልከቻ ነው። በሌላ በኩል ደግሞ ዊትሆልዲንግ ኦፍ ሪሙቫል የሚባለውን አማራጭ ስናይ ከጥገኝነት ማመልከቻ ጋር ብዙ ተመሳሳይነት ቢኖረውም ይህኛውን አማራጭ ውሳኔ ለማግኘት አንድ ሰው ወደ ሀገሩ ቢመለስ የሚደርስበትን ጉዳት ለማሳየት ማቅረብ የሚጠበቅበት የማስረጃ መስፈርት ከፍ ያለ ነው ከጥገኝነት አንጻር። ከዛ በተጨማሪ ደግሞ ዊትሆልዲንግ ኦፍ ሪሙቫል ወይም ደግሞ ከዚህ ሀገር ከመባረር ጥበቃ ሲደረግለት አንድ ሰው እንደ ጥገኝነት እንደተሰጠው ሰው ቅርብ ቤተሰቡ ለማመልከት ወይም ደግሞ ፔቲሽን ለማድረግ እድል አይኖረውም። ከዛም ያለፈ አንድ ሰው ዊትሆልዲንግ ኦፍ ሪሙቫል ተሰጥቶታል ማለት ሰዶ የለቀቀውን ሀገር ተመልሶ ለመሄድ አይገደድም ማለት ነው እንጂ ሌላ ወደ ሶስተኛ ሀገር ሊላክም ይችላል። ከዚህም ያለፈ ዊትሆልዲንግ ኦፍ ሪሙቫል ተሰጥቶታል ማለት እዚህ ሀገር ቋሚ የነዋሪነት ወይም ደግሞ ዜግነት ፕሮሰስ ለማድረግ እድል ይኖረታል ማለትም አይደለም። ጥገኝነት ሲሰጡት ግን ቅርብ ቤተሰብ አፕላይ ለማድረግ እንዲሁም ደግሞ የተወሰነ ጊዜ ካለፈ በኋላ ወደ ቋሚ ነዋሪነት ወይም ደግሞ ዜግነት ፕሮሰስ ለማድረግ እድል ይኖረታል። በኢሚግሬሽን ሕግ ዙሪያ ተጨማሪ መረጃዎች የምትፈልጉ ከሆነ ፎሎ አድርጉ።